ዘርዚም አልበቃንም ማግባት አገባሻለሁ ግን ሰዓቱ አይደለም ቢላት ጥሩ ነበር። ፕራንክም ቢሆን ማለት ነው። አንዳንዴ ፕራንክ ማለት እኮ የሆነ ነገር መልስም ፕራንክ ውስጥ እኮ ብዙ ነገር ለምትማሪው ብዙ መልሶች አሉ ፕራንክ ውስጥ። እሷ ያደረገችው ፕራንክ ውስጥ ወይ እሱ ለማየት ይሆናል። ገብቶሻል አይደለ? እሷን እንደ ቀልድ ያደረገችው ነገር እሱ ግን ሲሪየስ መስሎታል። እንደዚህ የሆነ ነገር ማለት ነበረበት። ገብቶሻል? ትዳር ቀልድ ነው። ትዳር እኮ ግዴታ ሁላችንም እኔ አሁን ባለ ትዳር ነኝ ግዴታ እንገባበታለን። ትዳር አስፈሪ ነገር ነው፣ ግን ከኖርሽበት ትዳር እግዚአብሔር የፈጠረው ነገር ነው። ግዴታ ትኖሪበታለሽ። ምክንያቱም ትዳርን ፈርተሽ እድሜሽን መጨረሽ የለበትም። ግን ቢሆንም እንኳን የሆነ ነገር ማለት ነበር። ጊዜያችን አይደለም አገባሻለሁ የኔ ቆንጆ እንደዚህ ማለት ነበረበት። ይሄ ሁሉ የሚያስደነግጥ ነገር የለም። ሲጀምር ሁለት ሰው አንድ ቤት ሲኖር ነው የሚቀለው ህይወት ራሱ። ገብቶሻል? ልጅነት እንግዲህ እኔ ቅርታ አድርጎልኝ ማለት የተሰማኝን ነገር ነው የተናገርኩት። ማለት ብዙ ጊዜ ቀልድ አይደለም እኮ ህይወት። እኔ የተሰማኝ ነገር ነው የተናገርኩት። እናንተም ተናገሩ። ቅርታ ካጠፋው ግን ቅርታ። አይ ነው አንቺ በራስሽ ትክክል ነሽ። ሁሉም ሰው በራሱ ትክክል ነው። አንቺም ልክ ነሽ። የተናገርሽው ነገር እየሰማሁት ነበር። አንዳንድ ጊዜ ምን አለ መሰለሽ ድንጋጤ የሚባል ነገር አለ፣ ደስታ የሚባል ነገር አለ። ይህ ልጅ ደንግጧል ሳይሆን ሁለተኛ ነገር ደግሞ ደስታም አለበት ያልጠበቀው ነገር ነው። አዎ ባልሆነ ነገር ላይ ደነገጠ። ሲያያት እሷ አልመሰለችውም። ሁለተኛ ነገር ደግሞ ይሁን አገባሻለሁ አንቺ የነገ የህይወቴ ነሽ የልጆቼ እናት ነሽ የሚለው ነገር እኮ ጠፍቶበት አይደለም፣ ግን ደንግጦ ነው በሰዓቱ ማለት ነው። እና እችንም የሆነ ከአንድ አንግል ብትይዣት ደስ ይለኛል። ሁለተኛ ነገር ደግሞ ብሏታል የሆነ ሰዓት ገና እኮ አላደግንም ገና ምናምን ነገር አላት። እነዚህ ልጆች ገና ናቸው። ከዚህ በኋላ በጣም ብዙ አመታት ይቆያሉ ይኖራሉ። እዛ ሰዓት ላይ ስንደርስ ትንሽ ሀሳብ ብትሰጥ አይሻልም? ማዳንቺ በራስሽ ትክክል ነሽ። ግን እሱ በሰዓቱ አሁን እንትን ነው በቃ ምን ልበልሽ ደንግጦ ነው እንጂ በሌላ ነገር ምናምን ነገር ባትወስዱበት ደስ ይለኛል። እኔ ደግሞ ስሜት ለመረዳት እኮ አስተያየት እሰጣለሁ። እሺ ማሪ ማለት ነው ጊዜ አይ ልጁ በጣም ደንግጦ ነው እንጂ አልፈለጋትም ማለት አይደለም። ጠልፋት አይደለም። ትዳርን አልፈልግም ማለት አይደለም። ግን ሻክ ሆነ ገባሽ? ዛሬ በዛሬ ሆኖ አሁን የሚያስበው እንደ ባህላችን ሽማግሌ ተልኮ ጉልበት ተስሞ ተመርቆ ማለት ነው። አይደል? ሾክ ሆኗል። ሾክ ስለሆነ ነው እንደዛ መልስ የመለሰላት እንጂ ሹር እንጂ እንኳን አይደለም ሀይሜ እንጂ እሱም ደግሞ ጠብቆ ነው ዱካይል መቶ አግባኝ የሚለውን ቃል ጠብቆ ነው። በጣም ሾክ ምን አለ መሰላችሁ ቲጂ የኔ እናት ቅድም የሆነ ኮሜንት አንብቤ ነበር። የኔ ቆንጆ እሱ የሚፈልጋት ለቪዲዮ ነው እንጂ ለምን ትክክለኛው ነገር ምናምን ብለው ያወሩ ነበረ። አሁን እዚህ ጋር እኔ ስሟንም ባላቅ ልንገራት ውስጣር ነው የሚለው ከስር የኔ እናት ይኸውልሽ ምን አለ መሰልሽ የኔ ቆንጆ እኛ ባየነው ቪዲዮ ላይ ነው አስተያየት የምንሰጠው እንጂ እነዚህ ልጆች በጣም በውስጥ የጨረሱት በጣም ብዙ አይነት ነገር አለ። ሁለተኛ ነገር ደግሞ ሁሉም ነገር እኮ ማለት ሶሻል ሚዲያ ላይ ግልጽ አድርገሽ አታውቂም። እነዚህ ልጆች ደግሞ ብዙ ነገርን በተግባር እያሳዩን ነው እንጂ በወሬ አይደለም። ኖርማል እኮ ነው። ለምሳሌ እኔ አገባሻለሁ ነገ አንቺ የልጆቼ እናት ነሽ ማለት ቢላት ምንም እኮ ኖርማል ነገር ነው። ግን ይሄ ብሩክ የሚያሳየው በአፍ ሳይሆን በተግባር ነው። አሉ እኮ በጣም ብዙዎቹ እኔ አገባሻለሁ አንቺ የልጆቼ እናት ነሽ ብሎ የተፋቱ ብዙዎች ናቸው። ስለዚህ ማሬ ትንሽን ሀሳብሽን ቀየር አድርጊና ፍቅርዬ ወደ ራስ ተመለሽ የኔ ቆንጆ። ነገ ደግሞ ጎበዝ ናት። በቃ ትክክል ናት። ሙዚቃውን ክፈችልን እንጨፍራለን። አብዬ አንቺ ስራ ደግሞ አይ መቅደዬ መጫወት ይፈልጋል። ቲጂ የኔ እናት አይሚስ ዩስማት እሺ፣ በጣም ነው የምወድሽ። በሌላ ቤት እንገናኛለን እና ማርዬ አሁን አንቺን ወሬ ይዘርዬ ሲጀመር ይዘር ሲጀመር አሁን ሌላ ገባለሁ ስትል 35 ሰው መጣ። ወዲዬ እንትን ወሬ ቀይሩና በሌላ ከታበዝ ቀይሪ ሙዚቃውን አድርጉ በእናትሽ። ግንባር
አንቺ እኮ ስማርት ነሽ። እሺ አመሰግናለሁ። ትንሽ ማለት ስለደበረኝ ነው እንጂ ችግር የለውም። ሁሉ ነገር ሚዲያ ላይ መውጣት የለበትም። የአንቺ ስሜት እኮ እኔ በሚገባኝ ቋንቋ ወይ ደግሞ በገባኝ አስረዳውሽ። ኦኬ ስለዚህ ማርዬ ፈታ ቤ ሁሉም ነገር ፈጣሪ ሲል ነው የሚሆነው። ግን ማለት እኛ አንዳንድ ጊዜ እኮ ውስጥሽን የሚያውቁ ፈጣሪ ነው። ብዙ አይነት ነገር ሶሻል ሚዲያ ላይ እነዚህ ልጆች አያወጡም። በተግባር ነው የሚያሳዩን እንጂ ሶሻል ሚዲያ ላይ ብዙ ነገር አያወጡም። ገብቶኛል እኮ በተግባርም ቢሆን ይህችን ቃል መናገር ነበረበት። ገብቶሻል? በተግባርም ቢሆን ይህን ነገር ማውራት ነበረበት፣ ግን አላወራም። ደንግጧል። በሱ ውሰድ። አንዳንድ ጊዜ እኮ አንቺ ትደነግጪ እና ያላሰብሽው ነገር ጎንደሮች መጥተዋል። ሰፋ ሰፋ አድርጉ። ጎንደሮች መጥተዋል። የባሌ ስም ይጠፋብኛል። ስደነግጥ የባሌ ስም ይጠፋብኛል። አይመለከተሽም። አንቺ የማርያም ልጅ ማለት ነው። 45 ሰው ወሬ ልትሰሙ ርዕስ ቀይሪ። በቃ ትጂ ነኝ በእናትሽ። የልጅቷን ሰርግ አታበላሽብኝ። ሰርግ ላይ ነኝ። የትግራይ ሙዚቃ ትግረኛ ደስ የሚል እኔ ወጣ የትግረኛ ከከፈል በምናቤት በሉቻው በቃ የትግረኛ ቲጂ ይሄ ህዝብ ነው ስሙ። ይሄ ህዝብ ማለት ነው ለወሬ ያለው ጉጉት መጀመሪያ 20 ሰው ነበር፣ 45 ሰው ሆነ። አሁን 45 ሰው ምንም የለም፣ ወሬ የለም። ልጆቻችን እንድረናል። ምንም ሞራ ጅበት ይመችሽ። ሙዚቃውን ከፈች ሰርግ ላይ ናት እንዴ? ኧረ ተው አታስደብሮ። ነገ መልስ ተጠርታችኋል እንዳትረሱ። ነገ መልሳችሁ ነገ የትግራይ ክፈች ሰው መብቱ ነው። እባክሽን የሀሳቡን መስጠት አይ ኖ ሀዩ ነገ መልሳቸው ነው። አታንቡ እናንተ ኮሜንት ደግሞ አታንቡ። እናንተ እኮ ችግራችሁ ኮሜንት እያነበባችሁ እኛ አንፈልግም። ነገ መልሳቸው ነው። ይኸውላችሁ ስሙ ቲጂ ነገ መልሳቸውን ተጣርታችኋል። ካላስበቃ ወሬ ቀይሩ። አሜን። እሺ እንመጣለን። ምን ብለን ቆይ መሀልዬ ምን ብለን ክፈች ደስታዬ። እሺ እኔ ማለት እንዴት አልበቃ ሀይሎጋ ሆን እንደሱ አይደለም ቲጂ የቤት ላይ ይታያል ጉድ የቤተ ዘመዱ ይታያል ጉድ የቤተ ዘመዱ ይታያል ጉዱ የቤተ ዘመዱ ይታያል ጉዱ ወይ ከአርባ አምስት ገብተን እዚህ እስር ቤት ሆነናል። እዚህ ትዳር እስር ቤት ገብቻለሁ ለራሴ እኔ ራሴ ወይ